ሰላም ሰላም ቤተሰብ እንዴት ናችሁ? ደህና ናችሁ? ሰላም ሁሉ መልካም ከኔ ጋር ሰላም ሁሉ መልካም ነው። ዛሬ እንዴት አድርገን ታምብለን እንደምንጽፍ አሳያችኋለሁ። ቀጥታ ወደ ቪዲዮ ገብቶ ተከታታይ ሶስት ነጠብጣብ እዚች ጋር እንገባለን። ሶስት ነጠብጣብ ላይ ገብተን ከዛ ኢሜጅ ሳይዝ የምትለዋን ይችን እንዴት እንነካታለን ማለት ነው። ከዛ ኢሜጅ ሳይዝ እንደዚህ ስንነካው እንደዚህ ከስተም ምናምን ያመጣልና ማለት ነው። ከስተም ይችን እንደዚህ እንነካታለን። እንደዚህ ስንነካ ምን ያመጣልናል? 1280 720 ያመጣልናል። ይሄንን ጽሁፍ ሲያመጣል ኦኬ እንለዋለን። ያለች አይደል? ይችን ዲሌቷ እንደዚህ ስትነኩ ኮንፈርሜሽን ዲሌት ሰሌክትድ ኦብጀክት ይላል ማለት ነው። ከዛ ካንሰል ከዛ ኦኬ ይላል። ኦኬ የምትለዋን ትነኩታላችሁ ለማጥፋት ስለሆነ ኦኬ ጠፋልናል። አሁን እንትኑ ጠፍቶልናል። ቴክስት የሚለው ላው ላይ የነበረ ጽሁፍ ጠፋልን። ግን ይሄን ከለሩን እንፈልገዋለን አንፈልገውም የሚለውን ደግሞ እናንተ እንትን ማለት ትችሉ ማለት ነው። እኔ ግን አልፈልገውም። እኔ ስለማልፈልገው የት ይገባለው? በታች እዚህ ጋር እዚህ አንደኛ ይሄ ያለ ሁለተኛ ሶስተኛ አራተኛው ላይ የምትገኘዋን ይችን ከታች ከግርጌ ይችን እንደዚህ ስንነካት እነዚህን አማራጮች ያመጣል። ከለር መምረጥ ከለር መምረጥ ይችን ከለር ምትለዋን አንደኛዋን እንደዚህ ነካታለሁ ማለት ነው። አሁን እነዚህ የተቀላቀሉ ከለሮች ናቸው እዚህ ጋር የመጡልኝ አያችሁ። እነዚህ የተቀላቀሉ ከለሮች ናቸው። ኢንግሬዲየንት የሚለው ላይ ከሆነ እኔ ግን ኢንግሬዲየንት አይደለም የምንፈልገው። እኔ ትክክለኛውን ከለር ነው የምፈልገው። እዚህ ጋር ወጣዋል እንደዚህ ማለት ነው። እዚህ ጋር ነካለሁ። ከዛ ይሄ እነዚህ ትክክለኛ ከለሮች መጥተዋል። ጥሪ ያሉ ከለሮች ማለት ነው። ከዛ ምን ላድርግ? እኔ የምፈልገው ምን አይነት ከለር ነው? ደብዘዝ ያለ ጠቆር ከላይ ቀይ ስጽፍበት የሚያመች ወይንም ነጭ ስጽፍበት የሚያመች ከለር ልምረጥ። ምሳሌ ይህን ሰማያዊ አድርገው እንደዚህ ቢሆን ነጭም ብጽፍበት አሪፍ ነው። ቀይ ብጽፍበት የተለያዩ ቀለሞችን ቢጫ ብጽፍበት ይቀበለኛል ማለት ነው። ግራውንዱ ሰማያዊ ስላደረኩት ከዛ እንደዚህ ካረኩ በኋላ ሰማያዊ ካረኩ በኋላ መረጥኩኝ። እናንተ የፈለጋችሁትን ምረጡ። ወደ ጎን እያደረጋችሁ የምትፈልጉትን ከለር መረጥ ትችላላችሁ። ጥቁርም ከፈለጋችሁ እንደዚህ ማድረግ ትችላላችሁ። እኔ ግን በጥቁር ላሳያችሁ ተስፋ እዚህ ጥቁሩም አሪፍ ነው። ነጭ ስጽፉበት የተለያየ እንትኖችን ስጽፉበት ይቀበላችሁ። እዚህ ራይት ላይ ይችን ራይት ምልክቱ አንድ ጊዜ ነካለሁ። ከዛ አሁን ይሄ እንደዚህ ሆኖልኛል ማለት ነው። ራይት ብዬ ወጥቻለሁ። አሁን ምንድነው የማደርገው? ቴክስት መጻፍ ነው የምፈልገው። እዚህ ታች ታዋታላችሁ። እዚህ ጋር የፕላስ ምልክት ወይም ቴክስት የምትል አለችላችሁ። ይህችም በዚህችም ነክታችሁ መጻፍ ትችላላችሁ። እዚህም ላይ ጋር የፕላስ ምልክት አለች። ይችንም ነክታችሁ መጻፍ ትችላላችሁ። የሁለት አማራጭ መጻፍ ትችላላችሁ። አንደኛ ይችን የላይኛውን የፕላስ ምልክቱን መንካት ትችላላችሁ እና መጻፍ ትችላላችሁ። ሁለተኛው ደግሞ እዚህ ታች ይችን ቴክስት የምትለዋን የፕላስ ምልክቷን መንካት ትችላላችሁ። እኔ በታችኛው አላሳያችሁ። እንደዚህ አካባቢ ቴክስት ልጽፍ ነው። ከዛ እንደዚህ ከነካው በኋላ እነዚህን አማራጮች ያመጣልኛል። አያችሁ እዚህ ጋር ብዙ አይነት አማራጮች አይታችኋል። ተመልከቱ። መጨረሻው ማየቱን አትርሱ። ከዛ እዚህ ጋር ኤዲቲንግ አለች፣ የእርሳስ ምልክት አለች አይደልታች እዚህ ጋር አለች። ይችን እነካታለሁ ማለት ነው። ከዛ እንደዚህ ያመጣልኝ። አሁን ቴክስት እዚህ ጋር ኒው ቴክስት የሚለውን ማጥፋት መመለስ እንደዚህ አጠፋለሁ ማለት ነው። ከዛ ገራሚ ተምብለን ብዬ እንደዚህ ጻፍኩት ማለት ነው። ከዛ እንደዚህ ጻፍኩት። እዚህ ጋር እንትን ማስገባት ይችላል። እዚህ እነዚህ ቁጥሮች እንደዚህ ነካ እዚህ ጋር እዚህ ከዛ እዚህ ጋር ደግሞ እንደዚህ ነካና እችን ማስገባት ይችላል። እንደዚህ ገራሚ ተምብለን ኦኬ
ስለው እንደዚህ መጣልኝ። በእጅም እንደዚህ ማንሻተት እችላለሁ፣ ቦታ ላይ ማስቀመጥ እችላለሁ። በእጄ እንደዚህ እያደረኩ ማለት ነው። ግን እኔ በእጄ አልፈልግም። በእጄ ስለማልፈልግ እና በምን ልታደርግ ነው? እዚህ ጋር ታች አላችሁ፣ እዚህ ጋር ሳይዝ ይችን ነክቼ እንደዚህ ሳይዙን መጀመሪያ አጎርባለሁ ትልቅ አደርገዋለሁ ማለት ነው። ከዛ ራይት እላለሁ። ከዛ ራይት ከዛ እዚህ ጋር ስታይል አለ። ስታይሉን መቀየር ስፈልግ ይችን ስታይል እንደዚህ ነካለሁ። ከዛ እዚህ ጋር ይችን ስነካ እነዚህ እንትኖች የምትጠቃችሁት አንዱን መምረጥ ትችላላችሁ። እኔ ግን ይችን ቀይዋን ጽሁፍ ልምረጥ። ይሄ ሆነልኝ ማለት ነው። ከለሩን ግን መቀየር ትችላላችሁ። የሚቀበላችሁ ከለር ማድረግ ትችላላችሁ። እንደዚህ አደረኩት። ግን አሁን እዚህ ጋር ባደረገው ይሄ በእጅ ነው። በእጅ መካከልም ላይ ማድረግ ትችላላችሁ። እንደዚህ ያንሻጥላችሁ እንደዚህ ማድረግ ትችላላችሁ። ይችን ይዛችሁ ደግሞ እንደዚህ ማዞር ትችላላችሁ። አያችሁ፣ ማዟዟር ትችላላችሁ። እንደዚህ ይችን ይዛችሁ እንደዚህ ላይ ገብታችሁ ፎንቱ መቀየር ትችላላችሁ። ይሄን ማድረግ ትችላላችሁ። ይሄን ማድረግ ትችላላችሁ። ይሄን ማድረግ ትችላላችሁ። እስኪ ሼር እያደረጋችሁ ሰብስክራይብ እያደረጋችሁ አግዙኝ፣ አበረታቱኝ። እንዲሰራላችሁ የምትፈልጉት ጥያቄ ካላችሁ ኮሜንት ላይ ይሄንን ስሪልን ብላችሁ ኮሜንት ላይ ጻፉልኝ። በጥያቄው መሰረት ቪዲዮ እንዲሰራላችሁ እገደዳለሁ ማለት ነው። ስላዳመጣችሁ ከልብ አመሰግናለሁ። የኔ ተወዳጅ ደህና ሁኑልኝ። ሰላማችሁ ስትበል በሌላ ቪዲዮ እስከምንገናኝ ድረስ ባላችሁበት ፈጣሪ ይጠብቃችሁ።